ዛሬ የአንድ ሴት ታሪክ ላጋራችሁ ጓደኞቼ። ስሜ ኤሚላ ይባላል። ይህንም የምድር ከመቀላቀሌ በፊት በሕይወቴና ታሪክ ለእናንተ ለወጣቶች መናገር እፈልጋለሁ። በአንድ ወቅት አፋልነት ለኔ ሙሉ ሕይወቴ ነበረኝ። ወጣትነት፣ ጉልበት፣ ውበትና ኃይል ተደምሮበት ዓለም ሁሉ የኔ ብቻ ይመስለኛል ነበረ። ሁሌም ሰዎች እንደነገሩኝ ማራኪና ሳቢ ነበርኩ። ከጓደኞቼ ጋራ መዝናናት፣ ዘመናዊና የተለያዩ አልባሳቶች እየለበስኩ የሚታይ ነበርኩት። በምሽት ቤቶች በመሄድ እና ሌሊት ሙሉ ስጨፍርና ማደር ዘወትር ሕይወቴ። ወጣትነት፣ ሳቅ፣ መጫወት፣ ፍጹም የሆነ ነጻነት ዓለም ውስጥ የሚኖር ይመስለኛል ነበረ። በተለይ በ19 ዓመቴ ጊዜው የሚቆም እንጂ የሚሄድ አይመስለኝም ነበረ። እስከ ዛሬ ድረስ በዛው ስሜት ጉልበት የመቀጠል ይመስለኛል ነበረ። ነገር ግን ነገሮቹ ተቀየሩ። የሆነ ቀን ላይ በሰውነቴ ላይ አንዳንድ የጤና ለውጥ ስሜቶች የሚታዩ ጀመረ። እኔ ግን አንድ ተራ ነገር ቆጥሬ ቸላ አልኩት። ቀናት አለፈ። በአንድ ወቅት ግን ከባድ የሆነ የደም መፍሰስ አጋጠመኝ። ነገሩ እየበረታ ሲሄድ ወደ ሕክምና ባለሙያ ዶክተር ጋር ለመሄድ ተገደድኩት። ዶክተሩ ምርመራ ካደረገልኝ በኋላ በድንጋጤ አፌን እንዲይዝ የነገረኝ ይህንን መርዶ ነገረኝ። የማህጸን በር ካንሰር አለብሽ አለኝ። የመጀመሪያ ላይ የነገሩኝ መቀበል ከባድ ነበረ። እግዚአብሔር ሌላ እድል እንዲሰጠኝ ለመንኩት። ነገር ግን በሽታው በጊዜ ሂደት ሰውነቴን በዝምታ ተቆጣጥሮ ይኖራል። ካንሰሩ በመላው ሰውነቴ ውስጥ ተሰራጭቶ ጨርሶኛል። ዶክተሩ ስለ ካንሰሩ አመጣጥ ቢዘረዝር ሲነግረኝ በወቅቱ እኔ የማውቀውና ያስተዋልኩት ነገር ምንም አልነበረም። ተረዳሁ። ዛሬ ላይ ግን ሁኔታዬ ተቀይሯል።